እመቤታችንን የያዘ ሰው የትኛውም አይነት እንቅፋት ቢመታው ወድቆ ይነሳል። የትኛው አላልፎም ያልከው የጭንቀት ዘመን የምታልፍባት መሰላል ድንግል ማርያም ነች። ይህንን ነቢያቱም ነግሮናል። ኢሳይያስ ምዕራፍ 1 ቁጥር 9 ላይ ሄዳችሁ ስታነቡ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ አይደል እንደ ገሞራ በጠፋን ነበር በመሰልን ነበር ይላል። እንደ ሰዶምና እንደ ገሞራ እንዳንሆን የቀረችልን ዘንድ ድንግል ማርያም ነች። የዳንባት ድንግል ማርያማችን እንዳትክዱ አካችሁ። ብዙዎቹ ዛሬ በሚመስል ዲያብሎስ መጨረሻ ላይ የተመረጡትን እንኳን እስኪያስፍ ድረስ ኃይል ስለተሰጠው ብዙዎችን ከዚህች ቤተክርስቲያን ነጥሎ ቢወስዳቸው እኔና ቤቴ ግን እግዚአብሔርን እናመልካለን ከሚሉት ከነ ኢያሱ ጋር ራሳችንን አጽንተን መኖር ያስፈልጋል። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው